ودنا أنت كشيخ قاريزان انقربالن ملكام قويته. السلام عليكم شيخ. وعليكم السلام ورحمة الله وبركاته. كل سنة وانت طيب وكل عام. تقبل الله منا ومنكم صالح الأعمال. آمين جميعا. إداري برنامجين ليت ያለ ነው አህካም አይደለም እንጠይቀው ፈታዋ አይደለም እንጠይቀው ዛሬ ተመልካቹ ለረጅም አመታት ከአፍሪካ ቲቪን በፊት እንግዲህ ኢትዮጵያ ሙስሊም ያቃቸዋል በዳዕዋው መስክ ላይ ሼክ ሐሚድ ሙሳ ለኢትዮጵያ ሙስሊም ትልቅ ባለውለታ ናቸው ሼክ ሐሚድ ሙሳ ከምናቃቸው በቲቪ ከምናቃቸው መስጂድ ውስጥ ከምናቃቸው ሼክ ሐሚድ ሙሳ ለየት እንበል ዞር እንበልና ሼክ ሐሚድ ሙሳ ማን ናቸው ሼክ ሐሚድ ሙሳ የተወለዱ መቼ ተወለዱ የሚለውን ከዛን ጀምርና ለሙስሊሙ ህብረተሰብ አንቱም ማስተዋወቅ ለቀባሪ አረዱት ነው የሚሆነው ይሄኛውን ሳይዳቸውን ደሞ ለማወቅ ፈልገን ነው بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين أما بعد كل عام وأنتم بخير تقبل الله منا ومنكم صالح الأعمال ሁላችንንም ለዒዱን እንኳን በሰላም አደረሰን እላለሁ በተለይም ለአባቴ ለእናቴ ለልጆቼና እንደዚሁም ለባለቤቴ أسأل الله عز وجل أن يجمعنا في جنة عرضها السماوات والأرض وعدة للمتقين الله سبحانه وتعالى እንዲቀበለን እየለመንኩኝ እንግዲህ ወደ ጥያቄ መልስ አመራለሁ ለነገሩ በዛሬው በዒዱ ወቅት የኔን ህይወት ታሪክ ለማወቅ ለምን እንደፈለጋችሁ አላውቅም ቢሆንም እንግዲህ የዒድ ቀን ነው ዛሬ በዒዱ ቀን ላለፉት 11 ወራቶች ቢማ ፊህም ረመዳን እንግዲህ ፈታዋም ላይ ነበራችሁ ከፈታዋም ውጭ ዳዕዋውም ላይ ነበራችሁ ዛሬ ደግሞ የዒድን ቀን እስቲ ሼኽን ከዳዕዋ ውጭ ምን ይመስላሉ ከማስተማር ውጭ ምን አይነት ከለር አላቸው የሚለውን ለማወቅ ነው ዒድን ዒድ ለማስመሰል ያንቱን ታሪክ እንወቅ ብለን والله እንግዲህ ያው የግድ ከሆነ እንግዲህ ይገባበታለሁ አንድ ሰው ስለራሱ ማውራት አይገባውም ሄዶ ግን ያው የልጅነታችንን የአስተዳደጋችንን ቅራአት የቀራንባቸውን ቦታዎችና ሁኔታዎች ኢንሻአላህ ለሌሎቹ ተሞክሮዎች ለሌሎቹ ሰዎች እንደተሞክሮ ያግዝ ከሆነ ለመጥቀስ ሞክራለሁ ስሜ ሐሚድ ሙሳ ባላለሁ የተወለድኩት በመተከል ዞን መንታውሃ በመትባል ከተማ ውስጥ ነው አባቴ የት አካባቢ ነው መተከል ማለት በቤኒሻንጉልና በአማራ ክልል ጫፍ መካከል ላይ ያለች መንደር ነች ያው ጥንታችን አስላችን ወሎዮች ነን ከወሎ እንግዲህ የሌለበት ሀገር የለም ግማሹ አሶሳ ነው ያለው ግማሹ መተከል ነው ያለው ግማሹ ሌላ ሀገር ነው ያለው ደቡብም አለ ጋሞጎፋም አለ የትም ቦታ አለ እንግዲህ እሱ የራሱ የሆነ ያላህ ህክማ አለው ወሎን በሁሉም የሀገራችን ክፍለ ሀገሮች እንዴት አላህ Subhanahu Wa Ta'ala እንደበተነው የራሱ የሆነ ጥበብ ይኖረዋል ቤተሰቦቻችን ናቸው ወደዛ ቀድመው የሄዱት እኔ የተወለድኩት እንደ ፈረንጆች አቆጣጠር በ1972 ነው በኢትዮጵያ አቆጣጠር 1963 64 አካባቢ ይመስለኛል በወላጆቼ እንደነገሩኝ 64 አካባቢ ይመስለኛል ከተወለድኩ በኋላ እኛ አካባቢያችን የተለያዩ ማህበራዊ ችግሮች ነበሩበት የጎሳ ግጭቶችም ነበሩበት እዛ ሄደን በሰፈርንበት አካባቢ ላይ የሌላ ጎሳ ባለቤቶች ነበሩ ወሎ ጋራ ለየት ያለ የፉክክር ስሜት ነበራቸውና አንዳንድ ጊዜ
እየተደበቁ ሰው የሚገሉብን ያጠቁብን ነበር። ስለዚህ ወሎ በሰፈረበት አካባቢ የመጣበትን አካባቢ ባህሉንም ይዞ ስሙንም እየሰየመ ለምሳሌኛ መንደራችን አካባቢ ወሎ መንደር የሚባል አለ፣ ዳውንት የሚባል አለ፣ ነጭሎ የሚባል አለ፣ ወረህመኖ የሚባል አለ። እንዳለ ገጠሩ ጋር ስትገባ መጥቶ የሰፈረበት ቦታ እዛው በየቦታው ስሙንም ያን ስም ይዘው ነበር የሚመጡት። በወረህመኖ፣ በየጁ፣ በቦረና፣ በደራ እነዚህ ታቹን ለጎጃምና ለጎንደር አጎራባች የሆኑትን አካባቢ ነው አብዛኛው ጊዜ ለስደት የተዳረጉት እነሱ ናቸው። ሄዶ በዛ አካባቢ ተወለድኩኝ። እኛ ባለንበት አካባቢ የወሎ መሻይኾች ለሸኽነት የደረሱትን ትልልቅ ሸኾች ሹመው ቀጥታ ወደኛ ሀገር ነበር የሚልኩት። የነ ሸኽ ሸመቶ ቦረና ላይ፣ የነ ሸኽ ደራ ደረሶች እኛ ሀገር መጥቶ፣ የነ ሸኽ ሀያት ደረሶች፣ የነ ሸኽ ሚናስ ደረሶች መጥተው እኛ አካባቢ ሰፈሩ። ወሎ ነው መሻይኾቹ ተሾሙ። ሁሉም طبعا ከወሎ ነው። ሰውም ወሎዬ ነው። መሻይኾቹም ከዛ ነው የመጡት። እያንዳንዱ መንደር አንዳንድ ሼኽ አረፈበት። የ2 ሰዓት የ3 ሰዓት መንገድ የ4 ሰዓት መንገድ ላይ ልዩነት ላይ አንዳንድ ትልልቅ መሻይኾች አረፉበት። የአገር በሙሉ የቂራአት አገር ሆነ። እንደውም ከጎጃም ሁሉ ይመጡ ነበር ቂራአት ለመቅራት። ከወለጋ አካባቢ ይመጡ ነበር። የፊቅህ ሰፈር አለ፣ ወደፊት መጣበታለሁኝ መሻይኾቻችን እንዴት እንደነበሩ። አላ ኩል ሐል አንድ በተጅዊድ አንጻራዊ በሆነ ሁኔታ ካሉት መሻይኾች ለየት ያለ አቅምና ተሰጦ ያላቸው ከነበሩት መሻይኾች ትንሽ ሰልጠን የሚሉ ከአረቡ ዓለም ጋራም በሬዲዮ በመስማት የድምጽ ማሻሻል መኻሪጅ الحروفን የማስተካከል ፍላጎትና ዝንባሌ ያላቸው ሼኽ አህመድ ሙሐመድ አቲጃኒ የሚባሉ አንድ ትልቅ ሼኽ ነበሩ ረህመቱላሂ ዐለይህ። እዛኛ ያለንበት ተወለድንበት አካባቢ በ50 ደቂቃ ርቀት ላይ ሰፈሩ። እኛ ቀጥታ ወደዛ ተላክን። ቁርአን መቅራት ጀመርን። ቁርአናችንን መንደሩ ሁሉ ያደንቀው ነበር። እዛ ቀርቶ የወጣ ሰው ምላሱ መኻሪጅ الحروፍ ላይ ያደንቁን ነበር። እዛ ቀርቶ የወጣ ማንም ደረሳ ምላሱ የተገረዘ ነው ይሉናል። ምን ማለት ነው መገረዝ ማለት? ጉልድፍ አይልበትም፣ አገላለጹም የተበላሸ አይሆንበትም ይሉን ነበር። አላኩል ሐል ቁርአን እዛ ቀራን። ፊቅህ ትንሽ ከሳቸው ላይ ሞከርን። በኋላ ደግሞ ወደ ሼኽ መሐመድ ካሚል የሚባሉ አሁንም አሉ በህይወት ሐፊظሁላህ አላህ Subhanahu Wa Ta'ala ሐያታቸውን አላህ ያቆየው من علماء الكبار ትልልቅ ከሚባሉ ዑለማዎቻችን ናቸው። በአንድ ጊዜ በተለኛ ባለንበት ወቅት ላይ እስከ ከ300 እስከ 400 ደረሳ በአንድ ላይ ቁጭ ብለው ያቀሩ ነበር። فكان محبوبا لدى الناس ከሰዎች ጋር በጣም የሚወደዱ ሼኽ ናቸው። ተዋዱዓቸው በጣም ደስ ይላል። የኛ ሀገር ሰው ሼኽ በጣም ያከብራል። እሳቸው ግን ከደረሳውም ጋር አብረው ስራ ይሰራሉ፣ ቀልድም ይቀልዳሉ፣ ይጫወታሉ። በጣም የሚያዝናኑ የሚያስደስቱ የሚፈሩና የሚከበሩ ትልቅ ሼኽ ናቸው። አሁንም በህይወት አሉ። አሁንም እያቀሩ ነው። ከ83 84 ዓመት ሆኗቸዋል። አሁንም ያቀራሉ አሉ። አላህ Subhanahu Wa Ta'ala ሐያታቸውን በጤና በኢማን በአማን በተቅዋ አድርጎ አላህ እንዲያቆያቸው አላህን እለምናለሁ። ፊቅህ እዛ እሳቸው ላይ ሞካከር። ምን መዝሐብ ነበር የምትቀሩት? መዝሐባችን እዛ አካባቢ ላይ በሙሉ መዝሐብ አልሐነፊ ነው። መዝሐቡ الإمام الأعظم أبي حنيفة رحمة الله عليه የእሳቸውን መዝሐብ ነበረ የምንቀራው። እዛ መዝሐቡ ሲቀራ መጀመሪያ شروط الصلاة ይቀራል፣ ከዛ አቡ ለይት ይቀራል፣ ከዛ ሙቀዲመህ፣ ከዛ ቱሕፋ፣ ከዛ ኑር الإيضاح፣ አንዳንዱ መራቅ الفلاحን አብሮ ይቀራል። ከዛ ኪታብ القدوري፣ ከዛም በኋላ እንግዲህ ሙጠወላቶችም እንደ ሁኔታው ይቀራሉ። እኛ ፍቅህ ከቀራም በኋላ ቀጥታ ወደ ነህው ሰፈር ሄድን። ነህው ሰፈር ደግሞ እዛው ነው ፍቅህ ያختمከው? የሼኽ ትጃኒ ላይ አይደለም።
ሼክ አህመድ ቲጃኒ ላይማ ቁርአን ቀራንና ትንሽ ፊቅሆችን ትንሽ እስከ ሙቀድማ እስከ ቱህፋ ድረስ ይመስለኛል። ከዛም በኋላ ቱህፋ መጨረሻው አካባቢ ላይና መራቂን ምናምን ከዛ በኋላ ያሉትን ሼክ መሐመድ ካሚል የሚባሉት አሁን በህይወት አሉ ያልኩ ሰው ላይ ነው። አዎ እንደው ግራ እኔ የማይገባኝ ነገር አለ ሼክ። እኛ የከተማ ቅርአት እንግዲህ እንደምታውቁት ነው እናንተ ላይ ነው የቀራ ነው 15 አንድ ሼክ ቤት 15 20 እንደው ከበዛ 50 ነው። ካለፈ ደግሞ የመስጂድ ቅርአት ነው። የመስጂድ ቅርአት ያው የታወቀ ነው። ከመቶ 10% ነው ለቅርአቱ ሆን ብሎ ቁጭ ያለው። ሌላው ለሰላት የመጣ ነው። አጋጣሚውን ተጠቅሞ ሰምቶ የሚነሳ ነው። የማይገባኝ ነገር አለ። እኔ የገጠሩን ቅርአት ስለማላቅ ነው 300 ደረሳ ያቀሩ ነበር በአንድ ወቅት። ይቅርታ አንድ ቦታ ላይ አንድ ሰዓት ላይ 300 ደረሳ ይቀራል። እንዴት ነው ሽሩጡ ሰላትን ከፍታችሁ ይዛችሁ 300ም ደረሳ ሽሩጡ ሰላት ነው የሚቀራው? የሚሰማው ወላ ሙቀዲማን ያዘ ሰው 300ም ደረሳ ሙቀዲማ ነው የሚቀራው? እቺን እስቲ አብራሩልን። ወላሂ ያቀራሩ ሁኔታ በጣም የሚገርም እኮ ነው። የሚገርም የተደራጀ ነው። በቃ በባለሙያ ተጠንቶ የተደራጀ የሚመስል የቂራአት ሲስተም ነው ያለው እዛ አካባቢ ላይ። ሽሩጡ ሰላት የሚቀራው ሰው ገና ጀማሪ ነው። ጀማሪው እንግዲህ 30 ሊሆን ይችላል 20 ሊሆን ይችላል። አንዱ የጀመረ አንዱ ደግሞ ጫፍ ላይ የሆነ ሊሆን ይችላል። ባይሆን ሸሪካም ይባላል። አንተ ሽሩጡ ሰላትን ከጀመርክ የሆኑ 8 ልጆች ጋር ወይ 10 ልጆች ጋር ወይ 5 ልጆችም ጋር ሸሪካ ትደረጋለህ። ትንሽ ከፍ ያልክ ከሆነ ከፍ ያሉት ከዛው ሽሩጡ ሰላት ላይ ከፍ ያሉት ሸሪካ ይደረግላቸዋል። ሁሉም ይቆራኛል። ሽሩጡ ሰላት ላይ ብቻ ከመጀመሪያ እስከሚጨረስ ድረስ አምስት ግሩፕ ሊኖር ይችላል። 3 ግሩፕ ሊኖር ይችላል። 3ቱም 10 ካለው 30 ማለት ነው። ሽሩጡ ሰላት የሚቀሩት ሰዎች አቡለይት ከሚቀሩት ሰዎች ይለያሉ። አቡለይት የሚቀሩትም እነሱ ለራሳቸው ነው። ምክንያቱም ይሄንን አልፈው አድቅቀው ነው የመጡት። አቡለይት ቀርተው ሲጨርሱ ሙቀዲማ የሚቀሩትም ይለያሉ። ቱህፋ የሚቀሩትም ይለያሉ። ሌላ ናቸው እነሱም። ኑረል ኢዳህ የሚቀሩትም ሌላ ናቸው። ላኪን ከኑረል ኢዳህ በላይ ያሉት ቁድሪ የሚቀሩት ሰዎች ረድ የሚቀሩት ከንዝ የሚቀሩ አሉ፣ ቃያ የሚቀሩ አሉ። እነሱ የቀሩም አሉ። እነሱ አሞጣ ይባላሉ። አሞጣይ ማለት ምን ማለት ነው? የግል አስጠኝ ማለት ነው በከተማኛው የግል አስጠኝ ማለት ነው። እና በቅድሚያ ነው አንተ በጧት መጥተህ ሼክ እንትናን አሞጣ ይዣለሁ ካልክ ቀደምክ ማለት ነው። እኔ ሁለተኛ እኔ ሶስተኛ ይላል። እንመጣለን ከነ ሸሪኮቻችን በደንብ አድርገው ያቀሩናል። ከሸኺየው ነው የቀሩት። ኦልሞስት በቃ ሸኺየው በላቸው ወይም ደግሞ ለሸኺየው ሩብ ጉዳይ በላቸው። በኋላ ልክ ይሄንን እንቀራለን። ይሄንን ቀርተን ልክ አሞጣዮቻችን ካቀሩን በኋላ ለብቻችን ቁጭ ብለን ስንሞጠል እንውላለን። ዙሁር ሰላት ይደርሳል። ዙሁርን ሰግድና ሸኺየው ሊያቀሩን ቁጭ ይላሉ። ሸኺየው ሊያቀሩን ቁጭ ሲሉ በተራ ከታች ጀምሮ ወደ ላይ ነው። የኛ ተራ ሲደርስ እኛ ከደረሶቹ የቀራናትን እንቀራለን መሳቸው ላይ። እሳቸው እየፈሰሩ እያስተካከሉ እያሉ ይሄዳሉ። ያ ሁሉ ሰው ያዳምጣል። ትልቁ ቀልቾች እኛ አቡለይት ስንቀራ አሞጣዮችም ሽሩጡ ሰላት የሚቀራውን ያዳምጣሉ። ሸኺየው የሚሉት ነው። ሸኺየው ዕልም ባህር ስለሆነ በጣም ከባድ ነው። ምክንያቱም ነገም ለማሞጠል ያግዛቸዋል። ያዳምጣሉ። ሁሉም ያዳምጣል። እየቀራ ውጤት ቀርቶ የጨረሰ ይወጣል። ከታች ነው የሚጀመረው። ላይ ቢያዳምጥ አይገባው። ከታች ያለው ሽሩጡ ሰላት የሚቀራ ሙቀድማ የሚቀራውን ቢያዳምጥ አይጠቅመውም። ውጣ ይባላል፣ ይወጣል። ልክ በዛ መልኩ ነው ትልቅ እንትን የሚደርሰው። ጀዛከላሁ ኸይር። ከፊቅሁስ በኋላ ቀጥታ ወደ ነህው ሰፈር ይኬዳል። እኛ ሀገር ሁሉም ሰው ፊቅህ ቀርቶ ሲጨርስ ማሻአላህ ቀልቻ ሆኗል ምናምን ነገር ይባላል። ሂዶ ነህው ሰፈር ይሄዳል። ነህው ሰፈር በሚገባ ጊዜ ዑለማዎቹ ያስቀመጡት ካሪክለም አለ ለነህው። ልክ ለመዝሀብ አልሐነፊ እንደዚህ እንዳስቀመጡ ለመዝሀብ الشافعي እንደዚህ እንዳስቀመጡት ሁሉ ለመዝሀብ الشافعيም አላቸው። ልክ እንዳስቀመጡት ሁሉ ለነህውም አላቸው። መጀመሪያ ልክ ስትሄድ መተን አልአጅሩሚያ ያስቀሩሃል። መተን አልአጅሩሚያ የሚያቀሩህ የራሳቸው የሆነ ታዕሊቅ አላቸው። ራሳቸው መሻይኾቹ ታዕሊቅ ያደረጓቸው ወይም ደግሞ ከሼኻቸው የወሰዱት የሆነ ታዕሊቅ አለ። በዛ መስአላውን ብትንትን እያደረክ ከነ ኢዕራቡ በጣም ከባድ ነው። በነገራችን ላይ
አንደኛ ቃሉን ሁለተኛ ተርሙን እስጢላሁን መልመድ አለበት ሶስተኛ ህጉን ቀዋዒዱን ማሐፈዝ አለበት አራተኛ ኢዕራቡን መሸምደድ አለበት ሙልሐና ጅሩማ ኢዕራበይን ይባላሉ ይሄንን ካልሸመደድክ ነህው አይገባም ቃዒዳውን ቀስ ብለህ እየለፋህ ካላወቀው አይገባም እና ጅሩማ ስንደርስ ስንጀምር የሚከብድ ነገር አለ ይሄርን እየከበደ ነው የሚሄደው እየከበደ ነው የሚሄደው فأما الضمة متبال بوتالج فأما الضمة سو سيدرس يጨንቀዋል ይላሉ እና الضمة ላይ ይሄ ነህው አይገባኝም ብለው ጥለው ሁሉ የሚሄዱ ሰዎች አሉ ግጥም ገጠሙላቸው فأما الضمة ያባረረቻቸው በየታዛው ሁሉ ይገኛል ከልያቸው أما الضمة ያባረራቸው ሁሉ የሚባላሉ ጅሩማን ትጨርሳለህ ከዛ ሙልሐት الإعراب አለች ነظም ነች እሷ መሐፈዝ አለበት ተሐፍዛለህ حفظን ከነ ኢዕራቡ ነው እያንዳንዷን ቃል ኢዕራብ አርበህ ነው እንትን የምትለው ልክ በዛው መልኩ አሞጣዮች አሉ ለዚህም ያሞጥሉሃል حفظን ትሞክራለህ ሸኺየው ጋር ስትሄድ ሸኺየው በቃላቸው ነው በቃ አንድ ኪታብ አዩ አንተ ለቀኑን ሙሉ የለፋህበትን አድርገው ከዞር በኋላ አንዴ ይነግሩሃል ሚጣና ካለ ጠይቅ ትባላለህ ሚጣናን ትጠይቃለህ ወጣህ በቃ ትሄዳለህ ከዛ በኋላ እንዳትረሳው አሁንም ስትሞጥል ማደር አለበት እንደገና ደግሞ ያን ደግሞ የበለጠ እንዲገባ ከተበው ትባላለህ ትከትበዋለህ ልክ ሙልሐት الإعراب ስትጨርስ ኢዕራብ ጋራ የተያያዘው 80% ይገባ ከዛም በኋላ ሙልሐም በሸርህ መቅራት አለበት ተባልና ከሽፈ ንቃብ የሚባል ኪታብ አለ ከሽፈ ንቃብን ትቀራለህ እሱ ቃዒዳ ነው ህግ ነው ስርዓቱ ምኑ ነው የሚያብራራው እሱ ደግሞ መሸምደድ አለበት እንደማትስ ነው መሸምደድ አለበት ካልኩሌሽን ነው በቃ ማለት ካልኩሌሽን የለውም ግን በቃ መሸምደድ ያለበት ነገር ነው አሁን አንድ ነገር እኮ መሸምደድ ያለበት ነገር አለ አይደል ቃዒዳውን መሸምደድ አለበት ዝም ብለህ ገባኝ ብለህ ብታልፍ አይሆን ምክንያቱም በተግባር በመታወልበት ጊዜ ይጠፋል ለምን እንደሆነ ይሄ እንዲህ ሆነ ካልክ ለምን ብትባል መልስ የለ ካልሐፈዝከው ቃዒዳውን ካልሐፈዝከው ግን እንዲህ ስለሆነ ትላለህ ለክኛ አሁን ፍቅህ ላይ እንደሚያቀተን ማለት ነው አሁን የሆነ ጥያቄ ስንጠየቅ በፈተዋ ላይ ልምዱ ስለሌለ هل يجوز أن تفعل كذا عندي ما أدرك يفقدال وي تلونا أو قال لمن بتتيك دليل ما امتعت لبه لقول الله تعالى كذا ولقول رسوله صلى الله عليه وسلم بذيهن قال أبو حنيفة كذا وقال الشافعي كذا وقال النووي كذا بله كن استدلال ما امتعت لبه سات شمددو سات حفظو ستقرنو اندي هاي تشجر مياقاتم به كذا فواكه تقرأ كذا بهلا ألفية تقرأ ألفية بحفظنو الفيام بابن عاقل ستقرا بخضري ستقرا بمكودي ستموتلو بدم بادركو كغبا بኋላ አንድ በሽታ ይይዛል ምን ይመስላል غرور የሚባል በሽታ በቃ ቀልቻ ነኝ በቃ ሁሉ ነገር ገብቶኛል አንቋው ገብቶኛል ፍቅሁ ገብቶኛል ቁርአን ቀርቻለሁ ከዚህ በላይ ከኔ በላይ ሸኽ የለም በቃ ሁሉንም ትንቃለህ በተለይ በቃ ሲናገር የሚሳሳት ሰው ኢዕራብ የሚሳሳት ሰው በቃ ያንተ መሳቂያ ነው ከዛ በኋላ غرور የሚመጣባል فلذلك علماءዎች ምን ይመክራሉ አላህን ፍሩ ይሄን አወቃችሁ ማለት قواعد እንኳን ሌላውን አይደለም ነህውም ሙሉ በሙሉ ገባችሁ ማለት አይደለም እንደገና ዒልም አንተ 3 አመት ነህው ስትቀራ ስትለፋ አጅር የምታገኝበት ለአላህ ብለህ ስትማረው እንጂ ሰዎች ጋር ልትከራከርበት ትልቅ ነኝ ልትልበት ሰውን ልትስቅበት የሰው መሳቂያ ልታደርግበት አይደለም ብለው መሻይኾቻችን ይመክሩናል ከዛ በኋላ ግን ያልቀረሃው አንድ ትልቅ ፈና አለ ምንድነው ተፍሲር ሼክ ጋር ትሄዳለህ ከመጀመሪያው ከሱረቱ الناس ከሱረቱ الفاتحه الى ሱረቱ الناس ያቀሩሃል የምትቀራው ደግሞ ነቅል ይባላል መሻይኾቹ ከሼኻቸው የነቀሉት የትርጉም ቃል አለ እሱ መሸምደድ አለበት نحو የት ነው የቀራችሁት نحو የቀራሁት ከሼክ አህመድ መሐመድ ይባላሉ እሳቸውም ዘው መተከል አካባቢ ነው አይደለም ሌላ ሀገር ነው እሱ ደግሞ نحو የቀራሁት ሞጣ የሚባል ሀገር ነው ኦኬ ሞጣ የሚባል ሀገር ነው ከሼክ አህመድ መሐመድ ነው አሁንም አሉ አላህ Subhanahu Wa Ta'ala ይጠብቃቸው ልጅም አላህ ያውጣላቸው ዱንያቸውንም አኺራቸውንም አላህ ያሳምርላቸው እሳቸው ጋር ነው نحو የቀራሁት እሳቸው ጋር نحو ስቀራ ልጅ ነኝ በጣም እታዘዛለሁ እላላካለሁ የእውነት ዱዓ ያደርጉልኝ ነበር እንዲሁ እንደው ካጋጠመኝ ነገር አንዱ እዛ نحو የቀራው እንደው በደረስነት ሐያታችንን አሳልፈን ወደ ሀገር ቤት ስንገባ ሸማኔ ሆነን ወይ ድሃ ሆነን ወይም ደግሞ ዶሮ አራጅ የመንደር ዶሮ አራጅና ሶላዋቱ ባይ ሆነን እንዳንቀር
ራሳችንን የቻልን እንድንሆን ዱዓ እናድርግ እያል ለዛ ነይቼ ሼኼን ኸድም ነበር ሱብሃንአላህ ከኸድሜ ደስ ማረሳው ነገር አንዱ ሼኼን በመኸድም ጊዜ ቅቤ አልወድም እኔ ቅቤ የተቀባ ሰው ሴት በቃ በጣም ነው የሚያስጠላኝ በቃ የእውነት ምግብም ላይ ልቸገር ይችላል ቅቤ የተቀባ ሰው ከተፈጥሮ ያልወድም ቅቤ የተቀባ ሰው ምግቡን አይደለም ጸጉሩ ቅቤ የተቀባ ሰው አልወድም የነ ሼኽ ባለቤት የሻርፓቸው ሻሻቸው የሚጠቀለሉት ምንድነው የሚባለው ይሄ ጉፍታቸው ቅቤ የተቀባውን እንዶ ዱንያዬንም አኺራዬንም አላህ ሊያሳምርልኝ እንዶ ጥሩ ትዳር አላህ ሊሰጠኝ እያልኩኝ ወንዝ ሄጄ አሙካ እንለዋለን አሙካውን ጭምር በጣም ትልቅ መስዋዕት ነው ለኔ በዛ ጊዜ ሄጄ ወንዝ ሄጄ አጥቤ መጣ ነበር ባይሆን ማጥብበት ሳሙና እያጣሁ እነ ሼኽ እንደው ሳሙና ካላችሁ ይስጠይቅ እያፈርኩ እኔ እንትን እንዳለ አንድ ብር የለኝም እሱም በጣም እቸገር ነበር አልহামዱሊላህ ዳዋቸው መቅቡል ሆኗል ማለት ነው አልተሰማኝም ዱዓቸው መቅቡል ሆኗል ማለት ነው والله አላህ መቅቡል አላህ አድርገው ጥሩ ትዳር ነው ያለኝ ሐቂቃ ኑሮዬም አልহামዱሊላህ ጥሩ ነው ሁሉንም መሻይኾቻችንን እንወዳለን ከዛ በኋላ ተመልሰን ተፍሲር ቀራን ተፍሲር ከሼኽ አህመድ ቲጃኒ ማለት የነ ሼኽ ሀያት ደረሳ ናቸው ተፍሲርም እዛው ቦረና ነው የቀሩት መተከል ላይ ያሉት የተፍሲር ሼኽ እሳቸው ብቻ ናቸው ተፍሲር የሚያቀሩት እሳቸው ብቻ ናቸው ሁሉም መሻይኽ እዛ አካባቢ ያለው ከእሳቸው ነው ተፍሲር የቀራው እና ሼኽ ሰይድ አህመድ ሙስጠፋም ከእሳቸው ነው ተፍሲር የቀሩት ሼኽ ሰይድ አህመድ ሙስጠፋ ተፍሲር የቀሩት ከእሳቸው ነው ከሼኽ አህመድ ቲጃኒ ነው የቀሩት እኛም ከዛ ነው የቀራነው ብዙ መሻይኾች ከዛ ነው ተፍሲር የቀሩት ተፍሲር ስንቀራ በአደብ ነው ያንዳንዷን ነቅል ምንላታለች ያችን ይዘን ነው ነቅሉ ኢዕራብ አይሳሳትም ማዕና አይጥስም ምን ሞጥለው ኪታብ ሰፊ የለም ابن كثير صفة التفاسير جلالين صاوي جمل እና ተፍሲር ابن عباس የሚባል አንድ ሙጀለድ የሆነ እሱም ብቻ ነው እንደሆኑ ነው ቁርጡቢ የሉም እና ጠበሪ የሉም አሁን ቁርጡቢ ያለ ጠበሪ ያለ عشرات ተፍሲሮች አሉ እንደው መጀመሪያ ግብጽ ለስልጠና ሄጄ ነበር ካይሮ ላይ ጃሚዓት አልአዝሃር ላይ እዛ ኩሊየት የተፍሲር ኮሌጅ ውስጥ ገብቼ 80 አይነት ተፍሲር ባይኔ ሳይ በጣም አዘንኩኝ በጣም ገረመኝ على كل حال تفسير ቀርተን እንደጨረስን ሐዲስ የሚያቀራ የለም እዛ ሀገር ላይ ብቸኛው ሐዲስ የሚቀራበት ሀገር እኛ በመናውቀው አዲስ አበባ ነው ሐጅ መሐመድ ራፊ አሉ ተባለ ሐጅ መሐመድ ራፊ ላይ ለመቅራት መጣን ስንት አመት ልጅ ነበር ከዛ والله ያን ጊዜ እንግዲህ 25 ሊሆን ይችላል 25 ሊሆን ይችላል ከልጅነት ጀምሮ ዝም ብሎ መቅራት እኮ ነው 3 አመት እዚህ 2 አመት እዚህ 5 አመት እዚህ 3 እያልክ ዝም ብለ መቅራት ብቻ ነው ሄዶ ሐጅ መሐመድ ራፊ ላይ መጣሁ ሐጅ መሐመድ ራፊ ላይ ስመጣ እና ሐጅ ወሌም አሉ ሐጅ መሐመድ ወሌ ላይ ከሱብሂ ጀምሮ እስከ 3 ሰዓት ከሐጅ ራፊ ላይ ደግሞ ከ3 ሰዓት ጀምሮ እስከ ዙሁር አላህ Subhanahu Wa Ta'ala እስከ ወፈቀን ድረስ ለመቅራት ሞከርን በጣም የምቸገረው ሐጅ መሐመድ ወሌ ቤት በመሄድበት ጊዜ ነበር አንደኛ ወረፋው ውድ ነው እሳቸው ጋር ብዙ መሻይኾች ጧጧት ይመጣል ደቂቃ ካረፈድኩኝ ሌላ ሰው ይቀድማል ሌላ ሰው ከቀደመ ደግሞ ጧት መቅራት አልችልም ከ3 ሰዓት በኋላ ሊሆንብኝ ነው ሐጅ ራፊ ጋር ይጋጫል እሳቸው ደግሞ በቃ ብጥርጥር አድርገው ነው የሚያቀሩትና በጣም ነው በቃ የማቅራት ችሎታቸው እኔ እንደሳቸው አላየሁም የማቅራት ችሎታ ብቃታቸው የሚገርም ነው ብዙ ሰው ያለው ያጋጥማል የማቅራት ችሎታ ደግሞ ለየት ያለ ነው እንደገና የቀለዱም ያጫወቱም የተከራከርንም ነው ምን እንትን ምንለው እንዲ መፍራት ምናምን ነገር የለም እኔን በተለይ በጣም ይወዱኝ ነበር ያቀርቡኝ ነበር አንድ ቀን መለስ ጋር ወስደው አሉኝ ረህመቱላህ አለህ የት ነው መለስ ጋር ወስደው አሉኝ እሺ እኔን ወሰዱኝ አልኳቸው ጧት ቅራአት እየቀራ ነበር ቅራአት የቀራሁበትን ኪታቤን ይዤ መለስ ጋር ወሰዱኝ ለካ አፍሪካ ህብረት ስብሰባ ነበር ኦኬ አፍሪካ ኢኮኖሚ ኮሚሽን አዳራሽ ላይ ስብሰባ ነበር ነመለስ የሚመጣሉ እኔ እሳቸው ጋር ሆኜ ቁጭ ብዬ እስከ ዙሁር ኬክ በልቼ እዛ አፍሪካ ህብረት አፍሪካ ኢኮኖሚ ኮሚሽን አዳራሽ ውስጥ ኬክ በልቼ ወተትም ጠጥቼ በቃ ተመችቶኝ ደስ ብዬልኝ ወጣው ልጅ እንደሰለጥኑ ብለን እኮ ነው አሉ በጣም ቀልደኛ ናቸው
በዛ ቂራአት አቅርተዋል። አላማቸው ጠቅላላ እውቀት እንዲኖር ጂሉ የተማረ ጂል የነቃ ማህበረሰብ የነቃ ትውልድ እንዲመጣ ነው። አዎ ማለት በቃኛን ማሰልጠን ፊት ለፊት ማቅረብ ማሰልጠን እንዲገባን ይፈልጋሉ። ብዙ እንትኖች አሏቸው። ምን ስልጠና ሲኖርም ይዘው ይሄዱ ነበር። በ1985 ላይ የጸረ ኤችአይቪ ኤድስ ስልጠና ነበር። ኤድስ ቢሮ የሚባል ነበር እና ይዘው ሄድኩኝ። እንዴት የኤድስ ቢሮ ትሉታላችሁ? ይሄንን እንዴት እንደው ስም እንኳን አጣችሁ ነው የኤድስ። ጥቂት ረፍት በኋላ እንመለስበት። ክቡራን ተመልካቾቻችን ሼክ ሐሚድ ታሪክ እንግዲህ ከትውልድ ሐዲስ ፍቅህን ቁርአንን ፍቅህን ነህውን ቀርተው አዲስ አበባ ለሐዲስ አዲስ አበባ ደርሰዋል። ኢንሻአላህ አዲስ አበባና ከአዲስ አበባ በኋላ ያለውን ከረፍት በኋላ እናየዋለን። ሳትርቁ ጠብቁን። شهر الصيام من بعد شهر الصوم شهر العبادة بك نبتهج يا عيد في كل عام يا عيد يا عيد الفرح والسعادة عيد الفطر. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصلى الله على سيدنا محمد وعلى آله وصحبه وسلم تسليما كثيرا. يا عيد الفرح والسعادة عيد الفطر من بعد شهر الصيام من بعد شهر الصوم شهر العبادة بك نبتهج يا عيد في كل عام يا عيد يا عيد الفرح والسعادة. بسم الله الرحمن الرحيم ክቡራን ተመልካቾቻችን ተመልሰን መጥተናል። ይህ ልዩ የዒድ ፕሮግራማችን ከሼክ ሐሚድ ሙሳ ጋር የሼክ ሐሚድ ሙሳን የህይወት ታሪክ እያወጉን እያጫወቱን ነበረ። ተወልደው ካደጉበት መንደር ፍቅሁን ቁርአኑን እንዲሁም ሉጋ ነህውን ቀርተው ወደ አዲስ አበባ መጥተዋል። እድሜያቸውም 25 ዓመት አካባቢ ነበረ። አዲስ አበባ ሐዲስ ለመቅራት ሐጅ መሐመድ ራፊዕና ሐጅ መሐመድ ወሌ ላይ ረህመቱላህ አለይሂም ጀምረዋል። እስቲ አሁን ቆምንበት እንቀጥላለን። ሼክ እንኳን አደረሳችሁ በድጋሚ እንኳን አደረሰን። حياكم الله وياكم። ዒድ ለሁሉም ለተመልካቹም ላንተም እንመኛለን። ወደ ጫወታችን እንመለስና ሐዲስ ላይ ቆመን ነበረ። አዲስ አበባ ሐዲስ ላይ ያው ሐዲስ እየቀራን ነበር። ሐዲስ ስንቀራ ግን ፈታኝ የሆነ ነበር። እኔ ምንድነው እሱ ማድርበት አጣሁ። እምበላውም እምጠጣውም አጣሁ። እድሜ ከ20 ካለፈ በኋላ ቤተሰቦቼ ምን እንደሚቸግረኝ ምን እንደሚርበኝ ቤተሰቦቼ እንዲያውቁብኝ አልፈልግም። አባቴ የሰጡኝ 500 ብር ነበር። 500 ብሩ ግን 3 ወር በላሁትና አለቀ። 500 ብር 3 ወር? አዎ 3 ወር በላሁት። ምክንያቱም ወጪው ቀላል ነው። ያን ጊዜ አንደኛ ምግብ 1 ብር ከ15 ከ25 ሳንቲም ነው። እኛ ደግሞ 3 ጊዜ አይደለም የምንበላው። 4 ሰዓት ላይ 3 ሰዓት ላይ ከነ ሐጅ መሐመድ ወሌ ቤት ስንወጣ እንበላለን። ከዛ በኋላ ደግሞ 11 ሰዓት እንበላለን። እሱም ራታችን ነው፣ ይሄኛውም ቁርሳችን ነው። ችግር የለውም። ስለዚህ በቀን ወጫችን 250 ብር ነው ማለት ነው። ሻይ ድንገት ምናምን ነገር ካስፈለገን ሻይ 15 ሳንቲም ነው፣ ዳቦም 15 ሳንቲም ነው፣ በ30 ሳንቲም ነው የምንበላው። ሄዶ አዎ በጣም 5 ብር ነው ወጪው በቀን ብዙም እንትን አይደለም። በትራንስፖርት የለብንም፣ በእግራችን ነው የምንሄደው የትም ቦታ። ስለዚህ 3 ወር በላይ እንደውም ተጠቅሜዋለሁኝ። ከመጣሁበት ትራንስፖርት ጭምር ነው እሱ የመጣሁበትንም ጭምር ከአገራ ሄዶ እዛ ስመጣ በጣም አመመኝ። የታመምኩበት ሰበብ
ሁለት ችግሮች አጋጥመኝ ነው። አንደኛ ልብስ የለኝም ነበር። ልብሴ ጋቢ ነው ያለኝ፣ አንድ ጋቢ። እሱም ነህው ስቀራ 3 አመት፣ ተፍሲር ስቀራ 1 አመት ተኩል ወይም 2 አመት የለበስኩት 5 አመት የተለበሰ አንድ ጋቢ ነው ያለኝ። ሀገራችን በረሃ ነው። አዲስ አበባ ስመጣ ደጋ ነው። ያንን ለብሼ ሳደር ብርድ መታኝ። ብርድ ሲመታኝ ልብስም የለኝም። የምቀይረው አንድ ልብስ ነው የነበረኝ። ሁለተኛ ልብስ በ7 ብር ሸሚዝ ገዝቼ ነበር። አጥቤ እንዳሰጣዋት ሌባ ወሰደብኝ። ሌባ ስለወሰደብኝ ምንም ማድረግ አልቻልኩም። አላኩል ሐል አንድ ሸሚዝ እንደለበስኩ ጃኬትም የለኝም ኮትም የለኝም። ቀጥታ ከቤት በእግር ተነስቼ ከሱብሂ በኋላ ሙባሸረተን ሀጅ መሐመድ ወለ ቤት ገባለሁ። ያን ብርዱ ስወጣ ስገባ ብሮንካይትስ አስማ እስከሚይዘኝ ድረስ ብርድ መታኝ። ታመም የተኛው ቂራአቱ ቆመ፣ ሁሉም ነገር ቆመ። በምን ልታከም? አንድ ሰው አለ ወንድማችን ጀዛሁላሁ ኸይራን ሼክ ያሲን ይባላል። እሱ 20 ብር ሰጠኝና ሄድ ታከማለኝ። የት ቢልከኝ ጥሩ ነው? ባልቻ ሆስፒታል። ባልቻ ሆስፒታል ያን ጊዜ ውድ ነው በጣም። ካርድ ብቻ 10 ብር ነው የሚከፈለው። የመግቢያው 10 ብር ነው። 10 ብር ብዙ ብር ነው ያን ጊዜ። ሄድኩኝና በ10 ብር ካርድ አወጣሁ። ከዛ ዶክተር ጋር ቀረብኩ። መረመረ፣ ሁሉንም ነገር አየ። ላቦራቶሪ፣ ደም፣ ሰገራ ምናምን ሁሉን ነገር አዘዘ። ሄዳሉኝ። ሲሄድ የላቦራቶሪ ደም ክፈላሉ። 10 ብር ነው ያለኝ፣ 20 ምናምን አሉ። ብር የለኝም በቃ ከለለሁት አሉ። እዛም ከለለሁት እዚህም ከለለሁት እዚህ ሁሉንም አስወጡኝ። 10 ብሬን ዝም ብያስረክ 10 ብሬን በኪስ አድርጌ ተመልሼ መጣሁ። 15 ቀን በጣም ኃይለኛ መምታመሜ ከ15 ቀን በኋላ የተልሙድሂካት የሚያስለቅስም ምነግርህ ነገር ዳርቦኝ ጧትም አልበላሁም ማታም አልበላሁም። ጧት አልበላሁም ማታም አልበላሁም። አድሬ ሼክ ኢድሪስ ሞላ የሚባሉ አንድ ሙፈሲር አሉ መስጊድ ውስጥ የሚያቀሩ ተፍሲር የሚያቀሩ። እሳቸው ቤት ይዘውኝ ሄዱ። ለካ ሰው ሙቶ ሰደቃ ኑሯል። ሰደቃ ገባሁና በእድር ጭልፋ፣ የእድር ጭልፋ ታውቃለህ? ትልቅ ነው የእድር ጭልፋ። በዛ ቀይ ወጡን የበሬውን ስጋ ታቀርበው አልነካውም። በትልቅ ሳህን አደረጉልኝ። እንጀራ ትልቅ ወፍራም የድሮ እንጀራ እሱን አደረጉ። በላሁት። ወጡን ጨረስኩት። ወጥ ሙሉ አስጨመርኩት። ጨረስኩት። 2 ቀን ሙሉ በቃ እንደ ወዝ በወዝ ነበርኩኝ። አንቀ በጣም ረቦኝና እዛ የተቸገርኩበትን የራበኝን ምናምን ነገር ሁሌ ሳስታውሰው ሐቂቃ በጣም ቀልቤ ይነካል፣ አዝናለሁ። ይለወጥ ይቀየር ምናምን ሁሉ አይመስልኝም ነበር። ሐጅ መሐመድ ራፊዕ ላይ ቂራአት ጀመርን ምናምን። ከዛ በኋላ ሐጅ መሐመድ ራፊዕ ላይ ቂራአት ስንጀምር ቡኻሪ ሙስሊምና አቡ ዳውድ ባንድ ላይ ነው የምንቀራው። እነ ሼክ በድሩ ምናምን የሚባሉ የደሴ መሻይኾች ነበሩ ጓደኞቻችን፣ አብረን የምንቀራው እነሱ ጋር እየቀራን እያለ ድንገት ከአሱር በኋላ ሐጅ መሐመድ ራፊዕ ትርሚዚ ጀመሩ። እኔ ግን ምበላው አጣሁኝ። የትርሚዚውን ቂራአት አቋርጬ ቁርአን ማቀራበት ቦታ ፈልጌ በሰው ተፈልጎ ሰው ቤት ማለት ነው። ሰው ቤታ ልጆቹን ቁርአን እያቀራሁለት ብር እንዲሰጠኝ። ስንት ብር ልስጠው አላቸው የወሰዱኝን ሰውዬ። ወላሂ እንግዲህ 30 ብር ይበቃዋል ወይ አሉ። ጨምርለት እንጂ 50 ብር ላርግለት አሉ። 50 ብር ደሞዝ የተቀበልኩ ቀን የተደሰትኩትን ደስታ እኔና አላህ ነው የምናውቀው። ወዲያውኑ ሂጄ ደብል ሻይ የሚባል ደብል ታውቃለህ? ብርጭቆ ትልቅ ከናንተ ቤት ፊት ለፊት መዝናኛ ክበብ አለች። የቀበሌ ቤት ደብል አዘዝኩኝ። ዳቦ አንድ ነበር ጣጣት የምበላው። 2 ዳቦ በ15 ስንት ሆነ? 60 ሳንቲም ሆነ። 15 በ15 2 ሻይ 2 ዳቦ ስንት ሆነ? 60 ሳንቲም እንደዚህ ከፈልኩኝና እቤት የገባሁኝ። የራሴ ብር ነው፣ ብሩ በስርዓት ይቀመጣል። خلاص ለዛ ሆነን ያው ቂራአት ቀራን ምናል። አልহামዱሊላህ እየሄድን እያለ ግብጽ ስልጣና መጣ። አዲስ አበባ እንግዲህ አዲስ አበባ እየኖራችሁ የምትቀሩት ሼክ ጧት ሼህ መሐመድ ወሌ ላይ እንቀራለን ከሱብሂ በኋላ እስከ 3 ሰዓት ድረስ። ከ3 ሰዓት ጀምሮ ደግሞ 3 ሰዓት ከ20 ምናምን ነው አንዳንዴ የሚመጡት፣ 3 ተኩልም ሊሆን ይችላል። እስከ 6 ሰዓት ሀጅ መሐመድ ራፊዕ ላይ እንቀራለን። በዛው ወቅት ዙሁር ላይ ሼክ ሰይድ አህመድ ሙስጠፋ ተፍሲር አቅሩን አልኳቸው። ተፍሲር አንድ ጊዜ አይቀራም፣ እኛ ሀገር ነውር ነው።
ቢያንስ 2 ጊዜ አለዛ 3 ጊዜ መቅራት አለብህ በደንብ እንዲገባ ቅሳውን በደንብ ማሐፈዝ አለብህ ቀሶስ አንቢያእን ማሐፈዝ አለብህ አስባቡን ኑዙሉን መሸምደድ አለብህ ነቅል ምለውን ሽምደዳውንም ማያዝ አለብህ ካልሆነ አንተ ሙፈሲር አትባልም ከናካቴው እዛ ለመድረስ ቅራአት አቅሩናል ናቸው ደሞ ይሄ ከተማ ቋንቋ ነው የሚጠቀሙትና የኛን ሀገር ወሎኛውን አይደለም የሚጠቀሙት ከተመኛ ቃላቶችን ያመጣሉ እና እንደው ለመፈሰርም ብንፈልግ ይሄንን ሰው ማናገርም ብንፈልግ እኮ ህዝቡን እስኪ ምን የሚሉትን እንስማ ብለን ከሱረቱን الناس ጀምር ሳላቋርጥ ጨረስኩት ሱረቱል በቀራ ሲቀረኝ ሼክ ሰይድ አህመድ ሙስጠፋ እስከ 10 ድረስ 7-8 ሰዓት ይመጣሉ ከ8 ጀምሮ እስከ 10 ድረስ ነው 10 ያን ጊዜ ለ10 ጉዳይ ለ10 ሩብ ጉዳይ ነው አዛን ሲል እናቆማለን እንደዛ ይያል ቅራአቱን ጨረስኩኝ ሐጅ መሐመድ ራፊ ያርጋ ያለው ቅራአት ይሄዳል ከሐጅ ወሌ ጋር ያለው ይሄዳል ከሼክ ሰይድ አህመድ ሙስጠፋ ጋር ያለው መሐከል ላይ ይሄዳል በኋላ ደግሞ ይሄ ሙነዘመተ ሸባብ የወጣቶቹ የዳዕዋ እንቅስቃሴ መጣ እኛ ነህው ቀርተናል ተፍሲርም ቀርተናል ሰምትና በቃ እንደ ጨረቃዩን ዕልማችን እኮ ካሉት የተሻለ ሆኖ እኮ አይደለም ላኪን በቃ እዛ አካባቢ ከነበሩ ሰዎች ሻል ብለን ሲያዩን እንደው እና በቃ አቀረቡን የቀራ ሐዲስ የቀራ አቀራረቡን ሼክ መሐመድ ሐሚድ ዲን ያን ጊዜ አብረን ቅራአት እየቀራን ያለ የሚያድሩበትም የሚበሉትም ሲያጡ ቅራአቱን አቋረጡና ለተወሰነ ጊዜ ፈትህ የምትባል ትምህርት ቤት ነበረች ማስተማር ጀመሩ አስተምረውኛ አንተን ማስተምረው ሐል መሰለን ጀዛከላሁ ኸይራን አላ ኩል ሐል እዛ ማስተማር የጀመሩበት ወቅት ላይ ቅራአቱ እየተቀራ ቅራአቱን መቅራት ፈልገን ርቦን ነው የወጣነው ርቦን በቃ ለማንም ሰው አናወራው ርቦን ልብስ እኮ የለን በኋላ አላ ኩል ሐል ቅራአቱም እያለቀ መጣ ስልጠናዎች አጋጠሙን ወደ አዝሃር ዩኒቨርሲቲ ሄድን 3 ወር የአዝሃር ትልልቅ ዑለማዎች ሙፍቲው ሳይቀር እየመጡ በደንብ አድርገው አስተማሩን በቃ ሸሪዓው ጋር የተያያዘ ጠቅላላ ዕውቀት ገባን አልহামዱሊላህ በቃ ቁልፎቹን ያዝናቸው አሁን እያነበብን ራሳችንን ማሳደግ ብቻ ነው የሚጠበቅብን እንደዛ ያን እየቆየን ያለ እንግዲህ ማግባት አለብን እንግዲህ ቅራአቱ ተቀራ ካሁን በኋላ ወደ ትዳር መሄድ አለብን በየቦታውም ያስተማራችሁ ነው አዎ የዳዕዋ ፕሮግራምማ አለ በቃ የዳዕዋ ፕሮግራምማ እንደ ጉድ አለ አላ ኩል ሐል ቅራአት ማቅራት አለብን ብለን ሼክ ዙበይር አላህ ይርሐመሁ አንዲት ልጅ አለች በጣም ቆንጆ ልጅ ነች ዲንም ያላት ልጅ ነች ቁርአን አባቷ ያቀራት ልጅ ነች አዲስ አበባ ላይ ቁርአን የሚቀራ ጥቂት ሰው ነው ያን ጊዜ ያለው ከሴቶቹ በተለይ አይቀሩም ልጅ ማስቀራት አልተለመደም ነበር አደሪዎቹ ጀዛሁሙላሁ ኸይራን ጎበዝ ነበሩ በዛን ወቅት ላይ አላ ኩል ሐል እቺን ማግባት አለብህ ይሉኛል እሺ አሳዩኝ ወስደው ደብቀው አሳዩን ሴት ማየትም በጣም ነውር ነው በእኛ በጣም ነው የምናፍረው ተደብቀን ምናምን ነው ያየናት አላ ኩል ሐል ዝናያት ቀይ ልጅ ነች ቆንጆዬ ነገር ነች በቃ ትሆናል አባትየው ይጠየቃሉ በፍጹም والله አልሰጠውም አሉ ምን ነው ደሃ ነው አሉ ሼክ ዙበይር በጣም ተናደዱ አላህ ይርሐመው ሼክ መሐመድ ዘይን ተነስተው አይ በቃኛ እናናግረዋለን እንዴት ነው የሚከለክለው ምናምን ነገር አሉ እሳቸው እንደው ኮራ ብለው ሄደው አናገሩት والله አልድረም አሉ አልሰጥም አሉ ምን ነካ ሼክ ሰይድ አህመድ ሙስጠፋ ሰሙ ራሳቸው ሄደው አናገሩት አልሰጥም አለ ሐጆሌ ሲሰሙ ቤት ተጠራዋለሁ አሉ እቤት ጠሩት አባቷ ጠርተው ይሄን የመሰለ ልጅ ልታገኝ ነው ወይ የወጣት ዓሊም ነው ጎበዝ ነው በቃ የኛ ደረሳ ነው ኢጃዛ ሰጠነው ይቀልደኛ ናቸው ይቀልዳሉ ለምንድነው ማትድረው ምናምን ሲሉት ሐጂ والله አልድረውም አላቸው በጣም ቅር አላቸው እኔን የመጨረሻውን ነገሩኝ የእውነት አዘንኩኝ ከዕልሙ ቀጥሎ አንድ ሰው አንድ ዳዒ ዕልም መኖሩ ብቻ አይደለም ዳዋውን ለማድረስ የሚረዳው ዓሊም መሆኑ ብቻ አይደለም ዋናው መሰረቱ ዕልም ቢሆንም ከዕልሙ ቀጥሎ ፋይናንሻልም የራሱ የሆነ መቆሚያ ሊኖር ያስፈልጋል ነው የምትለነ ኤንዌይ ሆነ አሉ ሰውየውም ቢያሉ በጣም የሆነት ቀልቤ ተሰበረ በቃ አንድ ሁሴን የሚባለው ወንድማችን አላህ ዘከረሁ الله بخير ለምን አታገባም አንተ አለ እኔን ማን ያገባኛል በቃ ገንዘብ የሌለው ሰው በቃ ሰው አይደለም በሰው ዘንዳ ምናምን ስለወረ والله የሆነች ልጅ አለች ብሎ እቺን ባለቤቴን አሁን ያለችውን ባለቤቴን ይጠቁመኛል
ሙዋሶፋቷን በቃ ማንነታን ባክግራውንዷን ልክ ሲነግረኝ ዝም ብሎ ቀልቤ ሚስጥር አድርጎ ይዞት ነው እንጂ ወስኛለሁ አላየዋትም እሺ ማየት እችላለሁ ፎቶዋን ማየት ከፈለክ ነገ ትችላለህ አለ እሺ አየዋት ፎቶዋን ሳያት ደግሞ 90% ወዲያው ነው ወሰንኩኝ ለማንኛውም ባይኔ ሳላይ በፎቶ አይቼ መወሰን የለብኝም በሚል ቀጥ ብዬ ከአዲስ አበባ ተነስቼ ደሴ አድካሚ ነው ከምሽቱ 2 ሰዓት ከ40 ደቂቃ አካባቢ ነው የገባ ነው ፈጅር የወጣን ደሴ ለመድረስ ያን ጊዜ መንገዱ እንዳለ ዝብርቅርቅ ያለ ነበር አየኋት ወዲያውኑ ተስማማሁ ያለ ምንም ሸክ ለካ ما فعله الجليل فهو جميل الله مسراو كل ነገር ለካ ኸይር ነው ይችን ልጅ ባገባት ኑሮ አባትየው ሰጥቶኝ ባገባት ኑሮ እንፋታ ነበር ባህሪዋ በፍጹም ከኔ ጋር መሄድ አይደለም በፍጹም የመጀመሪያው እምቢ የተባልኩት ሴት ከኔ ጋር ምትሄዳለች ካንተ ጋር ምትሄድ ስላልሆነች ነው የከለከልኩ ብሎ አላህ ለኔ መናገር አለበት አይገባም ለነብይ ነው አላህ የሚያናገረው እንጂ ደረሳን አላህ ያናገረው ደረሳ يعني اتباع ብቻ ነው ያለበት سمعنا واطعنا ነው فاصبر وما صبرك الا بالله فاصبر ان العاقبه للمتقين على كل حال እንደው ما شاء الله ጥሩ ነች እንዴት ነው ጥሩነቷ والله መልኳን ታያታለህ ግን እዚህ ዳዕዋው ላይ ያለች ልጅ ነች ፍቅህ እስከ ዑምዳ ቀርታለች እና ጅሩማ ቀርታ ሙልሃያ ያቀሯት ነበር ሸህ መሐመድ ጃማ ናቸው ያቀሯት እንደገና የእንትና ደረሳነች ብለው ሙአሶፋቷን ሲነግሩኝ ዝም ብዬ ማካበል ሊኖር ይችላል ዝም ብዬ ቀነስ አደረኩና ሲሄድ على كل حال እኔ የምፈልገው ተጨማሪ ያለው ፕላስ አለው አልহামዱሊላህ ብዬ እሷን ወዲያውኑ ጠየቅኩኝ ቤተሰቦቹም ይሻሉ ኒካህ አሰርን በ15 ቀናችን ኒካህ ተጋባን በ15 ቀን 7 ልጆች አሉ አሁን 7 ልጆች አሉን አሁን ያ እኔ የሚገርመኝ አላህ من نعم الله عز وجل ያችን ልጅ አላህ እኔ ጋር አለማምጣቱ ማፋል ለምን ይቺ ልጅ ባህሪዋ የኔ ባህሪም አንድ አይደለም በቃ ተቃራኒ ባህሪ ያለው ሰው የለም እንደዛ አይነት ስለዚህ ማይሆን ልጅ አምጥቶ ሐያቴን ከሚባክን برحمته وفضله ومنه وكرمه ሳይነግረኝ ሸሩን እንደዛው ላይ ቢያስቀረው ነው የሚሻለው አላህ እንዲህ አይነት ያጋጠማችሁ ወንድሞች ወይም እህቶች ከኔ ከዚች ትምህርት እንድትወስዱ ማሳስባለሁ ልጆች አላህ Subhanahu Wa Ta'ala ሰጠን ከዛ በኋላ ወደ ትዳር ገባን ስንገባ አንድ ነገር የለም 250 ብር እዳ አለብኝ እንደው 250 ብር እዳ እንዳለብኝና ምንም ብር እንደሌለኝ ባለቤቴ ታውቃለች وهي راضيه እያወቀች ራዲያ ብቻ ሳይሆን ግዴላትም በቃ ጉዳዩ ገንዘብ ጋር ግዴላትም እሷ በቃ ሐያቱን ብቻ ነው የምትፈልገው ሐያቱን አብረን ኖር በየቀኑ የራሱን ስራ አላህ ይሰራል كل يوم هو في شأن ነውና በየቀኑ እንደው ልጅ በተወለደ ቁጥር አላህ ሀብት ያመጣል እንደ ልጅ ሲረገዝ በቃ ሰሞኑን የሆነ ነገር ላገኝ ነው ቢያስባል ዝም ብዬ ስሰራ እንዲ ስል በቃ እንደው እንትን ያደርጋል አንዱ ልጅ ልክ እንደተወለደ ሐጅ አላህ ወፈቀኝ ሐጅ እኮ በዛ ጊዜ እኮ አይመችም አይታሰብ ከባድ ነው ማለት ነው ሐጅ አላህ ወፈቀኝ እንዴት አድርጎ ራሱ ያውቃል እኔ ራሱ አላቅም እንዴት ሆኜ እንደሄድኩኝ ሁለተኛ ልጅ ሲወለድ ቤት ገዛው እዛ ደረሳ ከሄዳ ምትብር ትገዛዋለህ ግን ራሱ برحمته وفضله ራሱ አመጣው ምንም ሰበብ እንኳን የለው የሆኑ ሰዎችን ዝም ብሎ ላከ ወጣ ያለ ቦታ ግን አሁን ከተማ የሆነ ማለት ነው ሶስተኛ ልጅ ሲወልድ ድንገት አላህ Subhanahu Wa Ta'ala ያልተጠበቀ ስራ እቤት መጥተው ለምነውኝ እባክህን በቃ እንዲህ አይነት ስራ ነበር ስራ ብለው ተከብሬ መኪና ሰጡኝ ሞባይል አዲስ ነበር ሞባይል የለም ነበር ያን ጊዜ ሞባይል ተንቀሳቃሽ ስልክ ያን ጊዜ ሞባይል ሰጡኝ መኪና ሰጡኝ በቃ ቤት ብቻ ነው ያልሰጡኝ ከስራ ጀመርኩኝ ቤተሰቤን በደንብ አድርጌ ሌላ 3 4ኛ ልጅ ሲወለድ ደግሞ ሱቅ ከፈትኩ ነጋዴ ሆንኩኝ ቂራአቴን አቀራለሁ ንግዴንም እነግዳለሁ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار
በቃ እንድልቅ ብዬ ነው የምኖረው ብዙ ሀብት ኑሮኝ አይደለም እንደዛ እንድልቅ ብዬ የምኖረው ግን ባለኝ እክቲፋ ሆናለሁ አንደኛ ባለቤቴ በጣም ነው የምታቀበት እንዲህ አይነቱን ነገር أسأل الله عز وجل أن يجزيها الجنة جنة الله መንዳት ልጅም አላህ ያውጣላት سبحانه وتعالى ያንን ሀያት አሳልፈን በየጊዜው ማለት ይቻላል በቃ ልጅ በተወለደ ቁጥር የሆነ ነገር ይጨምራል አሁን ደስ የሚል አልহামዱሊላህ ረብል ዓለሚን የሚያስብል ጥላትን የሚያስከፋ ወዳጅን የሚያስደስት የሆነ ኑሮ ነው መኖረው አልহামዱሊላህ ረብል ዓለሚን ይሄን ይመስላል እንግዲህ ባጭሩ ኢንሻአላህ እነሱም ሰዓት አለቀ እያሉ ነው ጀዛከላህ ኸይር ሼክ ማስተላለፍ የምትፈልገው መልእክት ካለ መጨረሻ ለሙስሊሙ ህብረተሰብ አመተን ከሼክ ታሪክ ምንድነው የምንማረው وخاصة تهنئة ለቤተሰብ ማድረስ የምትፈልገው مرحبا እንደው ማስተላለፈው መልእክት ባጭሩ ይሄ ዑለማዎቹ ዲን ጋር ግንኙነት ያላቸው ቂራአት እኔ በቀራሁበት መልኩ ቂራአት ቀርተው የመጡት ሰዎች ሰው ያለባቸውንም ችግር ግምት ውስጥ ስለማያስገባ በተቻለ ያህል ስራ ውስጥ ገብቶ ራስን ለውጦ ዳዕዋ ውስጥም ሲገባ ራሳችንን እንችለን ዳዕዋ ውስጥ እንድንገባ የዱንያም ስራ ላይ ትኩረት እንድናደርግ ነው ማሳስበው ሁለተኛ መቼም ዱንያ አላፊ ነች ኩሉ ማን عليها فان ويبقى وجه ربك ذو الجلال والإكرام ነው አላህ Subhanahu Wa Ta'ala ወፍቆ ሳይወፍቅ ቀርቶ ምንም አይነት ችግር የገጠመበት ሰው ይሶብር በሶብሩ አላህ Subhanahu Wa Ta'ala ፈረጃ ያመጣለታል ነው ሶስተኛ የዒድ ወቅት ላይ ያለንበቱ ዒድ እንደመሆኑ ወንድሞቻችን እህቶቻችን በመተዛዘን ለምስኪኖቹ በመርዳት የሌላቸውን በማገዝ አንተ ትብሳለህ በማለት ስለተ ረሂም ዝምድና በመቀጠል አውፍ በመባባል ፏ በማለት ሰፋ በማለት ሸሪዓው በሚፈልገው መልኩ ዒዱን እንድናሳልፈው ነው የማሳስበው በተለይ ለአባቴ ለእናቴ ለወንድሞቼ ለእህቶቼና እንደዚሁም ለልጆቼ ለመላው ቤተሰብ ተቀበለ الله منا ومنكم صالح الاعمال كل عام وانتم بخير እንኳን አደረሳችሁ እንኳን በሰላም አደረሰን እላለሁ ከሱዳን ኢንሻአላህ ለአጋጣሚ ሆኖ ያው የለሁም ኢትዮጵያ ውስጥ ባለቤቴ በጣም ሶብረኛ ነች ቻይ ነች ይው የለሁም ስንት አመት በቃ አልኖርም ወይ ሌላ ሀገር ነኝ ወይ ደቡብ አፍሪካ ነኝ ወይም ደግሞ ሳዑዲ ነኝ ወይም ሐረም ነኝ ወይም እንደዚሁ ሱዳን ነኝ ይሄን ሁሉ ይችላ ነው ልጆቹን ተርቢያ ያደረገች ያለችው ለሷም ልዩ የሆነ ሰላምታ ልዩ የሆነ ተህያ አቀርባለሁ وجزاكم الله خير الجزاء ان شاء الله السلام عليكم ورحمه الله وبركاته السلام ورحمه الله وبركاته እኔም አንድ ፈቀደልኝና እኔም አንድ መልእክት ላስተላልፍ ማስተላልፈው መልእክት በተለይ ከተማ ላይ ያለ ልጆች እንግዲህ ከሼክ ሰምተናል አሁን ምን አይነት ሙዓና ምን አይነት ችግር ደርሶባቸው ይሄ ዒልም እንዳይጠፋ በተዋረስ العلماء ورثة الانبياء ናቸው ያንን ዒልም እንዳይጠፋ በተዋረስ እዚህ አደርሰውልናል አሁን በነሸህ እድሜ ደግሞ አሁን በእኛ እድሜ አያየን ነው አሁን ምስክርነታቸውን ሰጥተዋል ሼክ በጣም የሚያሳፍርና የሚያሳዝን ነገር አንድ طالب العلم የሚለብሰው አጥቶ ብርድ ታሞ ይኸው እስካሁን ድረስ ሼክ ዩዓኒ የብሮንካይቲስ ኤሲ በከፈተን ቁጥር ሼክን ተጠንቅቀን ነው እንደዚህ አይነት ደረጃ ደርሰው እንደዚህ አይነት ችግርን አልፈው እዚህ ደረጃ ዒልምን ያደረሱትን መሻይኾች ከቻለን እንርዳቸው ካልቻለን ግን ጣዕን ማድረጉን እናቁም ይሄ አይገባም ከስፔሻሊ ደግሞ ከተማ ቀመስ የሆናችሁ ዳዒዎች ከተማ ቀመስ ይሁን ሙሰቀፍነን ብላችሁ በየቦታው ላይ መሻይኾችን ጣዕን የምታደርጉ መሻይኾችን ከኋላ የምትወጉትን አላህን ፍሩ እነዚህ ሰዎች እንዴት አይነት ችግር አልፈው ነው እንደኔና እንዳንተ እናት ቤት ቁጭ ብለው የበሰለ በልተው አይደለም ቅራአት የቀሩት የኛ የቀራአት ኮሼክ ቅራአት አይባልም والله የበሰለ በልተን ብርዱ ላይ ጃኬት ለብሰን ሙቀት ላይ ቲሸርት አድርገን አስፈላጊ ሲሆን ተዝናንተን አስፈላጊ ሲሆን ሳይሆን ኳስ ተጫውተን እኔ ሼክ ስራጅ حفظه الله ቁርአን ያቀሩን ሼክ ስራጅ ናቸው ሼክ ስራጅ ከሜዳ ነበር የሚመጡት ከበኒ ሰፈር ሲመጡ ቁርአን እሳቸው ለመቅራት እኔ ለማቅራት ቁርአን ወደ ቤት ሲመጡ በጣሊያን ሰፈር ዙረው
ከሜዳንን ለመያዝ ከእግር ኳስ ሜዳ እንደዛ ሆነን ነው የቀራነውኛ እነዚህ ሰዎች ቁርአን ለመቅራት ሲናገሩ ሰምታችኋል የእግር መንገድ ሄደው ነው ቁርአን ለመቅራት 5 ሰዓት 1 ሰዓት ይፈጃል 1 ሰዓትን የሚያህል ነገር በእግር ሄደው ነው ቁርአን የቀሩት ያኺኛ አላህን ልንፈራ ይገባል እነዚህን ሰዎች ከኋላ ምንወጋውን ነገር ልናቆም ይገባናል ስፔሻሊ ደግሞ ከተማ ቀመስ የሆናችሁ ዳዮች በተረፈ እንኳን አደረሳችሁ كل عام وانتم بخير كل سنه وانتم طيبين تقبل الله منا ومنكم صالح الاعمال ملكام عيد جزاكم الله خير منا ومنكم صالح الاعمال امين 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 እንግዲህ كل عام وانتم بخير ብለን የዛሬውን ፕሮግራማችን እዚህ ላይ እናበቃለን والسلام عليكم ورحمه الله وبركاته